ፕሮግራሚንግ ላንጉጅ እንደ ሌሎች ቋንቋዎች ከኮምፒውተሮች ጋር የምንግባባበት ቋንቋ ሲሆን በዋነኝነትም ሁለት መንገዶች ተጠቅመን ከኮምፒውተሮች ጋር ልንግባባ እንችላለን። ኢምፓራቲቭ ወይ እና ዲክላሬቲቭ ወይ። እነዚህንም መንገዶች ፕሮግራሚንግ ፓራዳይም በማለት እንጠራቸዋለን። ኢምፓራቲቭ የምንለው ፓራዳይም ኮምፒውተሩ ምንና እንዴት እንደሚሰራ የምናሳይበት ነው። ይህም ኦብጀክት ኦሪየንትድ ፕሮግራሚንግን እና ፕሮሲጀራል ፕሮግራሚንግን በውስጡ ይይዛል። ይህንንም ፓራዳይም እንደነ ሲ++፣ ፓይተን እና የመሳሰሉ ቋንቋዎች ላይ እንጠቀመዋለን። በአንጻሩ ደግሞ ዲክላሬቲቭ ፕሮግራሚንግ የምንለው ኮምፒውተራችን ምን እንደሚሰራ እንጂ እንዴት እንደሚሰራ አናሳየውም። ይሄኛው ደግሞ ፋንክሽናል ፕሮግራሚንግን በውስጡ ይዛል። እንደ ምሳሌም ኤስኪውኤል፣ ኤችቲኤምኤል፣ ሲኤስኤስ የመሳሰሉትን ቋንቋዎች ልናነሳ እንችላለን። ባለፉት 90 ዓመታት ብዙ ፕሮግራሚንግ ቋንቋዎች ተፈጥረዋል። ግን አብዛኞቹ የዘመኑ ቋንቋዎች ማለትም ከ3ኛ እስከ 5ኛ ትውልድ ያሉ ቋንቋዎችን ሃይ ሌቭል ላንጉጅ በማለት እንጠራቸዋለን። ምክንያቱም ቋንቋዎቹን በቀላሉ በሰው ልጅ መነበብ የሚችሉ ናቸው። በአንጻሩ ደግሞ የድሮ ላንጉጅ የምንላቸው እንደ አሴምብሊ፣ ማሽን ላንጉጅ እና ሲ ያሉ ቋንቋዎች ሎው ሌቭል ላንጉጅ እንላቸዋለን። እነዚህም ቋንቋዎች ፈጣንና ለመነበብ አዳጋች ናቸው። በተጨማሪም ማሽን ስፔሲፊክ ናቸው። ይህም ማለት ኮዳችን ከጻፍነው ውጭ ያሉ የሲፒዩ አይነቶች ላይ አይሰራልንም። ስለዚህም ከማሽን ላንጉጅ ውጭ ያሉ ቋንቋዎችን ኮምፒውተራችን እንዲረዳው ወደ ማሽን ላንጉጅ መተርጎም ይኖርባቸዋል። በሚተረጎሙበትን መንገድ በመመስረት ፕሮግራሚንግ ቋንቋዎችን በሶስት እንከፍላቸዋለን። ኢንተርፕሬትድ፣ ኮምፓይል እና ሃይብሪድ ላንጉጅ። ኢንተርፕሬትድ የምንላቸው ቋንቋዎች የእኛን ኮድ በቨርቹዋል ማሽን አማካኝነት አንድ በአንድ የሚተረጉሙ ናቸው። እኚህም ቋንቋዎች የመጀመሪያው መስመር ተርጉመው ትዕዛዙን ከፈጸሙ በኋላ ወደ ቀጣይኛው መስመር ይሄዳሉ። እንደ ምሳሌ ፓይተን እና ጃቫስክሪፕትን ልናነሳ እንችላለን። በአንጻሩ ኮምፓይል ላንጉጅ የምንላቸው እንደነ ሲ++ ያሉት ደግሞ ትዕዛዙን ከመፈጸማቸው በፊት ሙሉ በሙሉ የእኛን ኮድ በአንድ ጊዜ ወደ ማሽን ላንጉጅ ወይም ወደ ኦብጀክት ኮድ የሚተረጉሙ ላንጉጅ አይነቶች ናቸው። ሃይብሪድ የሚባሉት ደግሞ የጻፍነውን ኮድ ኮምፓይል አድርገው ወደ ባይት ኮድ በመቀየር ከዛ ኢንተርፕሬት የሚያደርጉ ናቸው። እንደ ምሳሌ ጃቫ እና ሲ# ልንወስድ እንችላለን። ከሌሎቹ በተለየ አሴምብሊ አሴምብል እንጂ ኮምፓይልም ሆነ ኢንተርፕሬት አይደረግም። ሁሉም የሲ++ ኮድ ሁለት ክፍል አለው፣ ሜን ፋንክሽን እና ከሜን ፋንክሽን ውጭ ያለው ቦታ። እነዚህ ከላይ የተጻፉት ሃሽታግ ምልክቶች የሚያሳዩት መስመሮቹ የፕሪ ፕሮሰሲንግ ስራ መሆናቸውን እና ተከታይ ላይ ያሉ ቃላት እንደ ኢንክሉድ አንዳንዴም ደግሞ እንደ ዲፋይን የሚሉ ቃላት የስራውን ትዕዛዝ ይሸከማሉ። ማለትም ይህ ኢንክሉድ አዮስትሪም ብለን ያስቀምጥነውን ትዕዛዝ በመከተል ኮምፓይለሩ ፕሪ ፕሮሰስ ሲያደርግ ሙሉ የአዮስትሪም ላይብረሪን በእኛ ኮድ ውስጥ ኮፒ ፔስት ያደርገዋል። እናም ይህ ዩዚንግ ኔምስፔስ ኤስቲዲ ወይም ስታንዳርድ የሚለው ደግሞ ብዙ ኮምፓይለር የሚያውቃቸውን ፕሪዲፋይንድ ቃላት የያዘ ስታንዳርድ ላይብረሪ ነው። በተጨማሪም ይህ ቦታ ዲክላሬሽን እና ሌሎች ላይብረሪ ኢንክሉድ ለማድረግ እንጠቀመዋለን። ሌላኛው ደግሞ ይህ ሜን ፋንክሽን የሚለው ደግሞ የጻፍነው ኮድ ኮምፓይል ተደርጎ ስራውን የሚጀምርበት ቦታ ነው። አሁን ያነሳናቸውን ሀሳቦች በቀጣይ ቪዲዮዎች በሰፊው ስለምናየው ያሳስባችሁ። አንድ ሲ++ ኮድ ከሚጻፍበት ጊዜ አንስቶ ኤክስኪዩት እስኪደረግ በእነዚህ 5 ምዕራፎች ያልፋል። አንደኛ ኤዲቲንግ፣ ሁለተኛ ፕሪፕሮሰሲንግ፣ ሶስተኛ ኮምፓይሌሽን፣ አራተኛ ሊንኪንግ፣ አምስተኛ ኤክስኪዩሽን። ምዕራፎቹንም በቀላሉ ለመረዳት እንዲያመቸን ሁሉም ዩኒቨርሲቲ ካፌ ምግብ ስናዝ ካለው ሂደት ጋር እንመልከት። በመጀመሪያ ትዕዛዛችንን ለአስተናጋጁ እነግረዋለን። በሱም በመመስረት ሼፉ አስፈላጊ ግብዓቶችን ከስቶር ይሰበስባል። በመቀጠልም የመጡትን ግብዓቶች ወደ ወጥ ይለውጣል። የተሰራውን ወጥና የመጣውን እንጀራ በቅደም ተከተል በትዕዛዙ መሰረት ይቀመጣል። ከዚያም በአስተናጋጁ አማካኝነት ይቀርብልንና እንበላዋለን። እስቲ ይህንን ሂደት ከኮምፓይሊንግ ምዕራፎች ጋር እናነጻጽረው። ኤዲቲንግ፣ ይህ ምዕራፍ የእኛን ኮድ የምንጽፍበት ምዕራፍ ነው። ይህንንም ለማድረግ በፒሲ እንደ ኮድ ብሎክስ፣ ቪኤስ ኮድ፣ ኖትፓድ++ መጠቀም እንችላለን። በስልክ ደግሞ እንደ CXX፣ ጂሮይድ፣ ተርሞክስ እና ክሬቲቭ አይዲ ያሉ አፕሊኬሽኖችን መጠቀም እንችላለን። እነዚህንም አፕሊኬሽኖች በቴሌግራም ላይ ልታገኟቸው ትችላላችሁ። የጻፍነው ኮድ እንደየአስፈላጊነቱ ሴቭ ከተደረገ በኋላ የተጻፈው ኮድ ወደ ፕሪፕሮሰሲንግ ያልፋል። ፕሪፕሮሰሲንግ፣ በዚህ ምዕራፍ ኮዳችን ለኮምፓይሌሽን ይዘጋጃል። ይህንንም ለማድረግ ሃሽታግ ኢንክሉድ ያልናቸውን ላይብረሪዎች ወደኛ ኮድ ኮፒ ፔስት ይደረጋሉ። በተጨማሪም ሃሽታግ ዲፋይን እና ኢንላይን ብለን የጻፍናቸው ኮድ አካላት ወደ ተሰጣቸው ቦታ ኮፒ ይደረጋሉ። ኮምፓይሌሽን፣ በዚህ ምዕራፍ የጻፍነው ኮድ ወደ ማሽን ላንጉጅ የሚተረጉም ይሆናል። እዚህ ጋር ያመጣነውን ግብዓት ሁሉ ወደ ወጥ እንዳላደረግን ሁሉ የመጣው ኮድ ሁሉ ኮምፓይል አይደረግም። ሊንኪንግ፣ በዚህ ምዕራፍ ሊንከሩ የተተረጎመውን ኮድ ቅደም ተከተል በማስያዝ የተሟላ እንዲሆን ያደርግልናል። በመጨረሻም የተዘጋጀውን ኤክስኪዩትብል ኮድ በሎደር አማካኝነት ሚሞሪ ላይ ይመጣና በሲፒዩ ኤክስኪዩት ይደረጋል።